ኤክሳክ ከተመሰረተ 4 ዓመት ሊሆነው ነው። ካሁን በዚህ ሀገር አቆጣጠር ኤፕሪል 2022 ነው የተመሰረተውና 4 ዓመት ሆኖታል ከተቋቋመ ኤክሳክ የተቋቋመበትን ምክንያት እዚህ አካባቢ ኢትዮጵያን ተወልደው የመጡትና እዚህ የሚኖሩትን የኢትዮጵያ ኮሚኒቲ እንዴት ነው መርዳት የምንችለው ኢንፎርሜሽን በመስጠትና አንዳንድ ፕሮግራሞች በማዘጋጀት የልጆች ፕሮግራም የሶሻል ሰርቪስ እና ሜንታል ሄልት ሰርቪስ በመስጠት እንዴት ነው የምንረዳው። እንደገና ደግሞ አማርኛ ትምህርት እናስተምራለን። የቱተሪንግ ፕሮግራም አለ እና የኮሌጅ ደግሞ ለሚገቡ ልጆች ድጋፍ መስጠት ነው። ሌላ ደግሞ 6ኛ ዓመት ሊሆነው ነው። ፌስቲቫል አለ በየዓመቱ ብዙ ኢትዮጵያኖች የሚሳተፉበት ፌስቲቫል እናዘጋጃለን። ሶሻል ሰርቪስ ደግሞ አለ። ሰዎች ሲደውሉ ወይ ደግሞ ሲመጡ አንዳንድ እርዳታ ፈልገው እሱን ኢንፎርሜሽን በመስጠትና ከሪሶርስ ጋር ኮኔክት ለማድረግ ነው። የሜንታል ሄልት ደግሞ ዛሬ እንደምናየው ፔረንታል ዲስከሽን አለ። ፍቅርተ ጌታቸው እባላለሁ። የአማርኛ ክፍል በኤክሳክ አስተማሪ ነኝ። ልጆቻችንን አማርኛ ቋንቋ እናስተምራለን። አማርኛ ቋንቋ ብቻ ሳይሆን ፊደልም ንግግርም ብቻ ሳይሆን ደግሞ ባህሉንም ጨዋታንም ታሪክንም አካተን ነው የምናስተምረው። ባህላቸውን ቋንቋቸውን እንዲያውቁ ወደፊትም ደግሞ የሀገር ተረካቢ ስለሆኑ ወደ ሀገራቸው ልባቸው እንዲሳብ ድልድይ ሰርተን እንግዲህ ለማገናኘት እየሞከርን ነው። ሜንቶርሺፕ ፕሮግራም አለ ለልጆች ሃይ ስኩል ተማሪዎችን ከኮሌጅ ከጨረሱ ጋር በፔር በማድረግ ከነዚህ ኮሌጅ የጨረሱት ልጆች በእነሱ አይነት ሲሚላር ኤክስፒሪየንስ ስለሄዱ ስለ ትምህርትም ስለ ኮሌጅም ስለ ስራም ያላቸውን ልምድ ለነዚህ ልጆች ማስተማርና ጋይድ ማድረግ እንዲችሉ ነው። ሌላው ደግሞ ዊ ሉክ አት ልጆች የኔክስት ጀነሬሽን ስናስብ ሆሊስቲክሊ ነው የምናስበው እና ትምህርት ቤትና ሰክሰስፉል ስለሆኑ ኤ ስቱደንት ወይ ጥሩ ትምህርት ቤት ጥሩ ስራ ስለያዙ ሳይሆን ማን ራሳቸው ሆሊስቲክሊ ስታስቢ ማን ናቸው እነሱ እንዴት ራሳቸውን ማወቅ የሚችሉት እንዴት ነው ኮንፊደንት ሆነው ብዙ ጊዜ ማንነታቸውን ለማወቅ የራሳቸው ታለንት እና ጊፍት የተፈጠሩበትን ፐርፐዝ አውቀው እሱ ላይ መጠንከር ከቻሉ ኮሚኒቲያችን ማሳደግ እንችላለን ብለን ስለምናስብ እሱ ሜንቶርሺፕ ላይ የተሰራ ነው ማለት ነው። በምክርም ማገዝ ነው። ሌላው ያው የኮሌጁና የኤስኤቲው ደግሞ ኮሌጅ ኤሴ መጻፉን አፕሊኬሽን ትምህርት ቤት መምረጡን ስኮላርሺፕ አፕሊኬሽኑን መርዳት ነው። ኤስኤቲ ደግሞ ፈተናቸውን ጥሩ አምጥተው ኮሌጅ እንዲገቡ እንግዲህ የተሳካ ኑሮ እንዲኖሩ ለመርዳት ነው እንግዲህ እያደረግን ያለ ነው። ሜንተርሺፕ ማለት ሰፖርት ማግኘት ነው እና በካልቸራችን ላይ it may not be used to or we're not used to having mentors ግን mentorship is a way to connect with our culture. የኤክሳክ እቅድ ወደፊት እንግዲህ ብዙ ቤተሰቦችን ብዙ ልጆችን ብዙ የኢትዮጵያን ኮሚኒቲ ያሉትን ለመርዳት ነው እና በዚህ አካባቢ እንደምታውቂው ብዙ ኢትዮጵያኖች አሉ። እንደውም ከኢትዮጵያ ቀጥሎ ቤታችን ሰከንድ ሆም ይባላል እዚህ አካባቢ ቨርጂኒያ፣ ሜሪላንድ እና ዲሲ አካባቢና እንደ ብዛታችንም ደግሞ ታለንት አለን ናሌጅ እና ፖቴንሻል ያለን ሰዎች ነን። ግን ይሄ ሁሉ ሰው ተሰባስቦ አንድ ኦርጋናይዝድ ሆኖ እንዴት ነው ተጽዕኖ መፍጠር የሚችለው እንደ ኮሚኒቲ ኦርጋናይዝድ ምን ሆነው ወደፊትም ደግሞ የተደራጀ የጠነከረ ጀነሬሽን እንዴት ነው ክሬት የምናደርገው እና
በሱ ላይ ነው እንግዲህ ቤተሰብም እዚህ ሀገር የሚመጣውን እንግዲህ ለመኖር ያላቸው ባላቸው ችግሮች ላይ ኢንፎርሜሽን በመስጠትና ጋይድ በማድረግ እርስ በርስ መረዳት ስለምንችል እሱ ላይ ነው እንግዲህ እየሰራን ያለን። ሄክሳክ ፕላትፎርሙን ይሰጠናል። ሄክሳክ ቤተሰቦችን ማግኘት ይችላል። ሜዳው እንደዚህ አዳራሹን ማዘጋጀት ይችላል እና እንደኔ አይነት ግለሰቦችን ወይንም እንደ ቤዛ አይነት ግለሰቦችን እዚህ መተን ያለንን እንትን አብረናቸው ለመካፈል እንድንችል መድረኩን ይሰጠናል። ከዚህ በፊትም እንግዲህ እንደዚሁ በማድረግ በቀላሉ መነጋገር የሚቻልበትን መድረክ ለመፍጠር እንችላለን ማለት ነው። ልጄ የ16 ዓመት ተኩል ነው እና ሄክሳክን ያወቅኩት 1-2 ዓመት ይሆነዋል እና ለልጄ ጠቅሞታል ብዬ ገምታለሁ። በቱተሪንግም በሜንተርም ይህንን ነገር ቀደም ብዬ ባውቀው ኖሮ በጣም ደስ ይለኝ ነበር እዚህ እድሜ ሳይደርስ በፊት። ለምን ዶክተር እንዳለችው ብዙ ይጠቅማቸዋል። ለምን ልጆቹ 2 ቦታ ነው የሚኖሩት። አንዱ የሆኑ አንድ አሜሪካዊ፣ 2 ደግሞ ኢትዮጵያ የሆነው ነው። ያው በትምህርት ቤትና በውጭ ብዙ የኛን ነገር ብዙ ቻሌንጆች አላቸው። እነሱ ቻሌንጅ አልፈው ቤተሰብ ደግሞ ያለፉበትን ቻሌንጅ አይገባቸውም እና የሜንተር ለእነሱ ይጠቅማቸዋል። አማኑኤል ጌቱ ነው የሚባለው። እዚህ ከመጣ ጀምሮ ብዙ ጥቅም አግኝተዋል። ስለ ኮሌጅ አፕሊኬሽን ብዙ እርዳታ አግኝተዋል። ከዛ በፊት የሳት ቴስት ፕሪፔር እንዲሆን ስለ ቴስቱ እንዴት እንደሚሰጥ ቴክኒኩን በደንብ ተምሮ ጥሩ ውጤት አግኝተዋል። በኮሌጅ አፕሊኬሽን ደግሞ እኔም አላረገውን እነሱ እየደወሉ በተለይ ገኒ በጣም በቃ ላመሰግናት የሚገባው እሷን ነው። እየደወለች ኦን ታይም እንድመጣ ከመምጣቴ በፊት መሄድ ሬዲ እንዲሆን ልጄ እና ብዙ ጥቅም በተለይ በኮሌጅ ደረጃ አፕሊኬሽን እውነቴን ነው ብዙ ብር የሚከፈለው እኔ እዚህ በነፃ በጣም ነው የሚረዱት። በቃ ላይፌን ያቀለሉልኝ። I started working in this program because I wanted to see if I could give back to a community that's always been helpful to me and my family. Hopefully I could contribute some of my knowledge and bridge the gap between, parents and children. There's a big cultural and generational gap, and I feel like I went through it, so I can maybe help. So please come out. These kids are wonderful. They're really great kids. They ask very interesting questions and they just want to learn. So if you can provide some knowledge, maybe through your career and things you have done, and also things you have experienced, it will be very helpful. These are wonderful kids, honestly, and you'll gain a lot out of it. ፓረንታል ዲስከሽኖች አሉ ሆስት የምናደርጋቸው። ከዛም በተለየ ደግሞ ለልጆች ከ18 በታች ላሉት አማርኛ ክላስን ደግሞ እንሰጣለን ማለት ነው። አሁን እዚህ ያለነው የሄክሳክ የሜንቶርሺፕ ፕሮግራም ነውና ይሄ ሜንቶርሺፕ ፕሮግራም ከመጀመሪያው ለምን ይሄንን አዘጋጅን ብለን ብንጠይቅ ብዙ ልጆች ሃይ ስኩል ያሉ ልጆች ስፔሻሊ እዚህ ሀገር ያደጉ ልጆች ከኔክት ማድረግ ያቀታቸዋል። እኛ ሁላችንም ከአዲስ አበባ ከሌላ ሀገር ነው የመጣ ነው ማለት ፎሬነር ላይክ ኢሚግራንት ነንና እዚህ ሀገር ላደጉ ልጆች ስፔሻሊ ሁላችንም ያለፍንበትም ያለ ነገር ነው። እኛ ከነሱ ጋር ቋንቋችን አንድ አይነት ቋንቋን ብንናገር የሚውሉበትን አናውቅም። የሚሰማቸውን አንደርስታንድ አናረጋቸውን በብዛት 2-3 ወርክሾፕ ተደርጎ ልጆቹ የተናገሩት ቤተሰቦቻችን አንደርስታንድ አያረጉንም ነው የሚሉትን። በኢሳክ ውስጥ ቮለንተሪኝ ማገልገል ከጀመርኩ 1 አመት ይሆነኛል። በዛ ጊዜ ውስጥ በዚህ ኢሳክ ውስጥ ማለት ድርጅቱ ለኢትዮጵያን ኮሚኒቲ የሚሰጠው ብዙ አገልግሎት አለ። ልጆችን፣ ወጣቶችን፣ የሃይስኩል ተማሪዎችን ለኮሌጅ ያዘጋጃል፣ ቲዩተር ያደርጋል፣
ልጆች ደግሞ እንደምታየው በአማርኛ ሁሉ ያስተምራሉ። የአማርኛ ቋንቋ በነፃ ይሰጣል። ሁሉ ነገር ብዙ አገልግሎት አለ። እንደዚሁም ደግሞ ወላጆች ከልጆቻቸው ጋር ምን አይነት ግንኙነት ሊኖራቸው እንደሚገባ የሳይኮሎጂ እንትን how to communicate with kids ምናምን ያስተምራሉ። ብዙዎቻችን አናቅም እንዴት ልጆቻችንን መምራት እንዳለብን። ግን በባለሙያ የታገዘ እርዳታ ሲኖር ኖሮ ባለፈው አንድ ፕሮግራም ተካፍያለሁ። ብዙ ትምህርት ነው ያገኘሁበት ስለ እውነት እና ብዙ ወላጆች ስፔሻሊ ኢትዮጵያን ኮሚኒቲ በዚህ ጉባኤ ላይ በመሳተፍ ልጆቻቸውን እንዴት አድርገው መምራት እንዳለባቸው፣ እንዴት ኮሚኒኬት ማድረግ እንዳለባቸው ሊማሩ ይችላሉ። በተጨማሪም የሃይ ስኩል ተማሪዎችን በተለያየ አጋጣሚ በተለያየ ሁኔታ ውስጥ እያሳተፉ አንድ እንትን እንዲኖራቸው ቦንድ እንዲያደርጉ ጥረት እየተደረገ ነው። ለዚህም ይስሐቅን በጣም እናመሰግናለን። የእነሱን ልፋት በማየት ነው ቮለንተር ለማድረግ የገባሁት እና በዚህ ምክንያት ነው እና ወላጆች አሁንም የምመክረው ብዙ ወላጆች ከይስሐቅ ጎን እንዲቆሙና የሚሰጡትን የሚደረገውን ድጋፍ እንዲከታተሉ ለልጆቻቸው መልካም መንገድ እንዲኖራቸው እንዲያደርጉ ጥሪን ማስተላለፍ ፈልጋለሁ። So I signed up my son for the program because we are in the States, but we want to still have a connection and exposure to Ethiopian culture and foundations. He was always interested in learning more, and this is just a good environment to get the beginnings and foundation through language and understanding a little bit more about Ethiopia, and he's loving it so far. Yeah, no, I think it would be good for people to join because, you know, I feel like it's, you know, like a lot of the younger generation, they may turn to like, I don't know, the wrong sources for like for advice and like for knowledge. But I think like actually coming to like older generation of people and, you know, that are established in their careers and like had a good track record in college, like I think it would be very beneficial for them, you know, to meet in person and have that like in-person engagement. For the kids here, I think that this is something that's very helpful. Lanyam Marasu has been very good for us to build community with the younger generation. Sometimes there's a disconnect with their parents and them having that understanding because these kids are born here, they're raised here, but the culture at home might be different for them. And so our plea is that hopefully, you know, the kids that see this, their parents that see this, find value in it, and we're here to accept and help and promote these kids in the best way that we can. መጨረሻ ይሄንን ሰርቪሶች የምንሰጠው ለኮሚኒቲውን ለመርዳትና ለማጠንከር ስትሮንግ የሆነ ዩናይትድ የሆነ ኮሚኒቲ ጫና ፈጣሪ በኢኮኖሚክ ላይም ደግሞ ፖቴንሻል ያለው ኮሚኒቲ ለመፍጠር ከተሰበ ለሁሉም አንድነት በሃይማኖትም ሳይሆን በቋንቋ በምን ሳይሆን በኢትዮጵያነት ብቻ እየተረዳዳን በስራችን ቫለንቲር በማድረግ ያንግ ጀነሬሽን ላይ ኢንቨስት በማድረግና ያለንን ፋይናንሻሊም ቢሆን እየተረዳዳን ለማሳደግና ለመጠንከር ነው። ሌላ ደግሞ በጣም በዚህ ላይ ማመስገን የምፈልገው ሰው አንደኛ ከሱ በፊት ሰዎችም ደግሞ ይህን ሰርቪስ ስላለ አውቀው እንዲረዱ እንፈልጋለን፣ እንዲመጡ ኮንታክት እንዲያደርጉን። ሁለተኛ ደግሞ ያው ሰፖርተሮቻችን ቫለንቲሮቹን በሞላ እነሱ ባገዙን ነው እዚህ መድረስ የቻለውና በጣም ማመስገን ፈልጋለሁ። እናንተንም ማመስገን ፈልጋለሁ።